Hello everyone, this is Teddy from Teddy Family. ታዲያስ እንዴት ናችሁ? ቴዲ ነኝ ከቴዲ ፋሚሊ። In our previous video የቀደመው ቪዲዮአችን ላይ we've discussed about parts of speech የንግግር ክፍሎችን አይተን ነበር። ለማስታወስ ያህል nouns, pronouns, verbs, adjectives, adverbs, preposition, conjunctions, interjections and articles ብለን አይተን ነበር። So አሁን ደግሞ ስለ ናውን ብትናርገን ከኔ ጋር እናያለን። የመጀመሪያው definitions of noun ናውን ምን ማለት ነው የሚለው እናያለን። nouns in short naming words ማለት እንችላለን። ስማዊ ቃላቶች ናቸው። ለመጠሪያ የሚያገለግሉ ስሞች ናቸው። የምን መጠሪያ? names of people የሰዎች መጠሪያ። example teacher ቲቸር አስተማሪ፣ ቴዎድሮስ የእኔ መጥሪያ ስም። ለሰው ያገለግላሉ የምንላቸው ስሞች ጠቅላላ ኔምስ ኦፍ ፒፕል አር ፓርትስ ኦፍ ናውን የስም ክፍሎች ናቸው ማለት ነው። ኔምስ ኦፍ ፕሌስ የቦታዎች መጠሪያ። ኤግዛምፕል ካንትሪ ሀገር፣ ኢትዮጵያ ራሷ የሀገራችን ስም፣ እንዲሁም ሌሎች ስኩል ትምህርት ቤት የምንላቸው ነው። ኔምስ ኦፍ ቲንግስ የነገሮች መጠሪያ። ኤግዛምፕል ኮምፒውተር ከቁሳቁሶች፣ ዶግ ከአኒማልስ፣ ትሪ እያል ዛፍ ልንጠራ እንችላለን። ኔምስ ኦፍ አይዲያስ በእሳቤ ያሉ ነገሮች መጠሪያ። ፍሪደም ነፃነት፣ ሃፒነስ ደስተኝነት፣ ላቭ ፍቅር የምንላቸው እነዚህ ሁሉ መጠሪያ ኔሚንግ ወርድስ የምንላቸው ናውንስ ናቸው። ፒፕል ፕሌስ ቲንግስ ኤንድ አይዲያስ ኤቭሪቲንግ ኦን ኤርዝ በምድር ላይ ያለ ነገር ሁሉ ኢንክሉዲንግ ሂውመንስ የሰው ልጅ ጨምሮ መጠሪያነት የሚያገለግሉ ቃላቶች ናውንስ ብለን እንጠራቸዋለን። ሌላኛው ስለ ናውን ማወቅ ያለብን ታይፕስ ኦፍ ናውንስ ነው። የስም ታይፖችን ነው። 6 ኮመን ታይፕስ ኦፍ ናውኖችን ማየት እንችላለን። የመጀመሪያው ፕሮፐር ናውን ምንለው ስፔሲፊክ ኔምስ ኦር ፓርቲኩለር ኔምስ ለአንድ ነገር ወይም ለአንድ ሰው ወይም ለአንድ ቦታ የሚሰጥ ሆን ተብሎ የሚሰጥ ስም ነው። ፕሮፐር ናውንስ ስፔሲፊክ ኦር ፓርቲኩለር ኔምስ ብለን እንጠራቸው እንችላለን። ቴዎድሮስ ለእኔ የተሰጠ ነው። ቃሊቲ ላለሁበት ከተማ፣ ኢትዮጵያ ላለንበት ሀገር፣ ማንዴ ለሰኞ ብቻ የተሰጠ ለነገሮች ለአንድ ነገር ወይም ለአንድ ሰው ለብቻ የተሰጠ ስም we call it proper nouns። ሁሌም በካፒታል ሌተር የመጀመሪያው ፊደላቸው ይጀምራል እንዳትረሱ። የአዘር ኮመን ናውንስ አር ጀነራል ኔምስ ናቸው። ጀነራል ኔም በአጠቃላይ ሁሉም የሚጠቀምበት ቲቸር፣ ሁሉም ቲቸሮች፣ ሲቲ፣ ቡክ፣ ካር፣ ማን ስንል የሁሉም ሰዎች፣ የሁሉም መኪና፣ የሁሉም መጽሐፎች እና የሁሉም ከተማዎች በጋራ የሚጠሩበት ነው። ኮሌክቲቭ ናውንስ አር ግሩፕ ኔምስ ነው። ነገሮች ይሰበሰቡና እንደ አንድ ሲጠሩ፣ ለምሳሌ ግሩፕ ኦፍ ስቱደንትስ ክላስ ብለን እንጠራዋለን። ዚስ ክላስ ምንለው። ቲም የሜምበርስ ወይም የአባላቶች ወይም የተጫዋቾች ስብስብ ቲም ይባላል። ኮሚቴ የኃላፊዎች ስብስብ ሊቀመንበር፣ ምክትል የምንላቸው አንድ ላይ ሆነው ነው። የአዘር ኮምፓውንድ ናውንስ የምንላቸው ቱ ኦር ሞር ወርድስ አንድ ላይ ተጣምረው እንደ ስም የሚያገለግሉ ቤድ እና ሩም ቤድሩም፣ ኪ እና ቦርድ ኪቦርድ፣ ፋዘር ኢን እናሉ አንድ ላይ ፋዘር ኢን ሎ የምንለው አማች ነው የሚባለው ለባለቤቴ አባት is not my father so is my father in law በህግ ያገኘሁት አባት እንደማለት ነው። ሰው በጋብቻ ያገኘሁት አባት ፋዘር ኢን ሎ ማዘር ኢን ሎ ኢን ሎ ፋሚሊ እያልን በጋብቻ ያገኘናቸው ቤተሰቦች በዚህ መልኩ መስራት እንችላለን። ኮንክሪት ናውንስ የምንላቸው ማቴሪያል ኔምስ እንላቸዋለን። ማቴሪያል ስንል ላይክ that can be seen ልናየው የምንችል፣ that can be touched ልነካው የምንችል፣ that can be heard ልንሰማው የምንችል፣ that can be smelled and taste ነው። በአምስቱም የስሜት ህዋሳታችን ልንለያቸው የምንችላቸው ነገሮች ኮንክሪት ናውንስ ይባላሉ። ሚውዚክ ለምሳሌ እንሰማዋለን፣ አፕል ቴስት እናደርገዋለን፣ ፎን እናየዋለን፣ እንነካዋለን ዋትኤቨር። the last is abstract nouns the opposites of concrete ነው። ሙሉ በሙሉ የኮንክሪት ተቃራኒ ነው። we can see it, we can't hear it, taste it, touch it በየትኛውም የስሜት ህዋሳታችን ልንረዳ የማንችል we just only feel it ፊል ብቻ የምናረጋቸው honesty ታማኝነት፣ ቢዩቲ ውበት፣ ፍሪደም ነፃነት፣ ዋር ጦርነት፣ holiday አውደ ዓመት አናያቸው። ጦርነትን ዋር እናየዋለን። can we see war ያው ብዙ ሰው እናየዋለን ትላላችሁ፣ ግን የምናየው የሚዋጉትን ሰዎችና መሳሪያውን እነሱ ባይኖሩ we can't call a war alone for a meeting ጦርነትን ራሱ ለስብሰባ ጠርተነው ልናመጣው አንችልም because it's
አብስትራክት። ሌላው ስለ ስም የምናየው ፊቸርስ ኦፍ ናውን ነው። የስም ልዩ ባህሪ ነው። ከሌሎች ፓርትስ ኦፍ ስፒች የሚለየው ባህሪው ምንድን ነው? ካውንተብል ኤንድ አንካውንተብል የሚል ካታጎሪ ያለው የሚቆጠርና የማይቆጠር ማለት ነው። ካውንተብል ናውኖችን ብንመለከት ናውንስ ዊ ካን ካውንት ኢንዲቪጁዋሊ በግል ልንቆጥራቸው የምንችል ማለት ነው። ባህሪያቸውን እንመልከት። they have singular and plural forms ምን አላቸው? ሲንጉላር ለምሳሌ ቡክ የነበረውን ቡክስ ኤስ በመጨመር ቻይልድ የነበረውን ችልድረን ራሱን በመቀየር በዚህ ፎርም አላቸው። ሁለተኛው they can be used with numbers ከቁጥር ጋር ይመጣሉ። ዋን ፔን ዋንን ተጠቅመናል። 3 ቡክስ 3 መጽሐፎች ያሉ ቁጥርን ከፊት ለፊታቸው አስቀድመው ያመጣሉ። they can take a or an in the singular form ሲንጉላር ነጠላ ፎርም ላይ ደግሞ ከኋላቸው አን አፕል አንድ አፕል እንደማለት ነው። ስቱደንት አንድ ተማሪ እንደማለት ነው። ልክ እንደ ዋን እንደተጠቀምነው ነው። they are used with many few and several ከምንላቸው ቃላት ጋር ይመጣሉ። many students ብዙ ተማሪዎች when the numbers are not identified ቁጥሩ ስፔሲፊክሊ ካልተለየ ልክ 1 3 ለማለት ካልቻል a few questions ጥያቄዎች እንላለን። they use how many ሌላኛው how many የሚለውን ኩዌስችን ፎርም ላይ ይወስዳሉ። how many ብለን ስንጠይቅ የሚመጣው ስም የሚቆጠር ነው፣ ካውንተብል ነው። how many books do you have ምን ያህል መጽሐፍቶች አለ። how many friends do you have ስንት ጓደኞች አሉ እያል በዚህ መልኩ ካውንተብሎችን ኢዝሊ እንለያቸዋለን ማለት ነው። the other features of noun uncountable ነው ብለናል። uncountable ናውኖችስ ምንድን ናቸው ስንል በደምብ ሳሰባቸው የማይቆጠሩ ሊቆጠሩ የማይችሉ 1 2 3 ብለን ልንጠራቸው የማንችል ነው። በዝርዝር ስናያቸው they usually have one form ነው ያላቸው። one form ማለት no plural form ብዙ ቁጥር የላቸውም። ኤግዛምፕል ዋተር ዋተር ነው ብዙ ቢሆን አንድም ቢሆን ዋተር ነው። ራይዝ ሩዝ ሩዝ ነው መቆጠር ስለማይቻል። ኢንፎርሜሽን ኢንፎርሜሽን። ስለዚህ እነዚህ ቃላቶች ላይ ኤስ ተጨምሮ ካያችሁ ኢትስ ቶታሊ ሮንግ ነው። ሁለተኛው they did not use ኤ እና አንን በፍጹም አይወስዱም። ኤ ዋተር አንልም፣ አን ኢንፎርሜሽን አንልም ማለት ነው፣ አይቆጠሩም። ከሱ ይልቅ ምን እንላለን? ሳም ዋተር ልንል እንችላለን። ኤ ዋተር የሚለው they are not used with numbers ከቁጥር ጋር ዳይሬክትሊ አይመጡም። they are not used with numbers example to information አንልም። ዳይሬክትሊ አይመጣም ማለት ኢንፎርሜሽኑ ከበዛ ግን two pieces of information ልንል እንችላለን። መቁጠሪያ እንጠቀማለን። two waters አንልም ግን 2 liters of waters ብለን 2 liters of water ብለን እንጠራለን። ሊትርስ ነው እንጂ ኤስ የጨመርንበት ዋተር ልክ እንደዛው ዋተር ነው፣ አይቀየርም። they are used with much little and some የሚሉ አማውንት ሊገልጹ የሚችሉ ቃላቶች ጋር አብሮ መጠቀም ይቻላል። ማች ማኒ ማለት እንችላለን፣ ሊትል ሹገር ማለት እንችላለን ነው። የመጨረሻው the use how much in question ጥያቄ ላይ የሚቆጠሩት how many የሚል ወስደዋል፣ የማይቆጠሩት ደግሞ how much የሚል ይወስዳሉ። so how much is a liter of oil ኤን የወሰድነው ለኦይሉ ሳይሆን ለሊትሩ ነው። ሶ ዳይሬክትሊ ኤና አን ወይም ቁጥርን ስለማይወስዱ ነው ማለት ነው። አንካውንተብል ናውንስ እነዚህ ናቸው። ቅድም ካውንተብል ናውንስ ብለን ስናወራ ከአንድ ወደ ብዙ ይቀየራሉ ብለናል። ሶ ዋን ቱ ሜኒ ሲቀየሩ 4 የተለያዩ ቴክኒኮች አሉ። የመጀመሪያው ሞስት ናውንስ አድ ኤስ ነው የሚወስዱት። ብዙ ናውኖች እንደሚታወቀው ቡክ ቡክስ፣ ፔን ፔንስ፣ ቲቸር ቲቸርስ እንላለን። ሁለተኛው ኤስ ብቻ አይደለም ኢኤስ የሚወስዱ አሉ። ኢፍ ናውን ኢንድስ ኤስ በሚል ፊደል ሲኤች ኤስኤች ኤክስ ኦ ወይም ዜድ ኤስ በአንድም ሊሆን ይችላል፣ ደብል ኤስም ሊሆን ይችላል። መጨረሻው እነዚህ ከሆነ ለምሳሌ ክላስ በደብል ኤስ አልቋል፣ ክላስስ። ቸርች በሲኤች አልቋል፣ ቸርችስ። ዲሽ በኤስኤች አልቋል፣ ዲሽስ። ቦክስ በኤክስ አልቋል፣ ቦክስስ። ኪዩዝ በዜድ አልቋል፣ ኪዩዝስ በሚል ኢኤስ እንጨምርባቸዋለን። ሶስተኛው አይኤኤስ የምንጨምርባቸው ነው። ኢፍ ናውን ኢንድስ ኮንሰናንት ፕላስ ዋይ ከሆነ ከዋይ በፊት ኤ ኢ አይ ኦ ዩ ካልመጡ ለምን እነዚህ ቫውልስ ነው የምንላቸው። ከነሱ የተቀሩት ኮንሰናንት ከመጣ ዋይ ማጥፋት ይቻላል። ቤቢ ከዋይ በፊት ኮንሰናንት ቤቢስ ዋይን አጥፍተን፣ ሌዲ ከዋይ በፊት ኮንሰናንት ዲ ዋይን አጥፍተን ሌዲስ። ግን እዚህ ጋር ለምሳሌ ቦይ ቢሆን ከዋይ በፊት ቫውል ስላለ ኤስ ብቻ እንጨምራለን ማለት ነው።
ሌላኛው አድ ቪኢኤስ ኢፍ ናውን ኢንድስ በኤፍ ወይም በኤፍኢ ካለቀ ነው። ለምሳሌ ሼልፍ በኤፍ ነው። ኤፍን አጥፍተን ሸልቭስ፣ ዋይፍ ናይፍ፣ ኤፍኢን አጥፍተን ናይቭስ፣ ዋይፍ ዋይቭስ እያልን መቀጠል እንችላለን። አራተኛዎቹ ኢሬጉላር ናቸው። ኢሬጉላር ናውንስ ብላችሁ ጉግል ብታረጉ ሁሉንም ማጥናት ይጠበቅባቸዋል። ሳም ኤግዛምፕልስ ግን ለመውሰድ ቻይልድ ችልድረን፣ ማን ሜን፣ ቱዝ ቲዝ። ብዙ ጊዜ ቲዝ ጥርስ ነው እንላለን። ጥርሶች ማለት ነው። ጥርስ ቱዝ ነው። ፉት አንድ እግር መጫሚያው ነው። ፊት ሁለቱ ናቸው። ማውስ አይጥ፣ ማይስ አይጦች። ኦክስ በሬ፣ ኦክሰን በሬዎች ነው። ሺፕ ፊሽ እና ዲር ደግሞ ምንም አይነት ጭማሪ ወይም ወዴትም አይቀየሩም። ሰው በአጠቃላይ ዴፊኒሽንስ ኦፍ ናውን፣ ናውን ምን ማለት ነው? ኔሚንግ ወርድስ ብለናል። ሁለተኛው ታይፕስ ኦፍ ናውን፣ ኮመን ናውን፣ ፕሮፐር ናውን፣ ኮሌክቲቭ ናውን፣ ኮምፓውንድ ናውን፣ ኮንክሪት ናውን እና አብስትራክት ናውን ብለን አየን። ሌላኛው ሶስተኛ ያየነው ፊቸርስ ኦፍ ናውን የስም አይነት ነው። ካውንተብል ኤንድ አንካውንተብል መሆናቸው። ካውንተብሎች ልዩ ባህሪያቸው ከአንድ ወደ ብዙ ይቀየራሉ። አንካውንተብሎች ግን በራሳቸው መቀየር አይችሉም ነው። So I just want you to study or to listen the video repeatedly in order to understand about nouns. ስለ ናውን ለመረዳት ቪዲዮውን ደጋግማችሁ ቴዲ ነኝ ከቴዲ ፋሚሊ ኦንላይን መማር ብትፈልጉ የትም ሆኑ ደውሉልኝ። I can teach you። በአካል መማር ብትፈልጉ ቃሊቲ ቶታል KCBC ህንፃ 6ኛ ፎቅ ላይ እንገኛለን።